ዛሬ አማራ ክልል ኢትዮጵያ ሀገሬ የምትታወቅባትን እኔ የምለይባትን ዓለም ላይ እየተውለበለበ ያለውን ባንዲራ ይዞ ህዝቡ በቃኝ ሰላም ስጠኝ ሰላማችንን አትንፈጉን ብሎ ፋኖን በግልጽ ወግድልኝ ከዚህ ብሏል። ወግድልኝ በቃ አታስፈልገኝም። እኔ በሰላም መኖር ነው የምፈልገው። ልማቴን ነው የምፈልገው። ልጆቼን ትምህርት ቤት መላክ ነው የምፈልገው። ሰርቼ መግባት መውጣት ነው የምፈልገው። በወጣ ቁጥር ሹፌር በሰላም ወጥቶ አይገባም። ይቆማል። ሽፍታ ነው፣ ተቀማ ነው፣ መኪናው ተቀማ ነው፣ ሚሊዮን ብር አምጡ ነው። እናቶች ሲናገሩ ሰምታችኋል። ልጆቻቸው ትምህርት ቤት መሄድ አልቻሉም። ሴት ልጅ ትደፈራለች፣ ወንድ ልጅ ይደፈራል፣ ይቀማል፣ በጉልበት ተይዞ ውትድርና ይገባል። ከገበሬው ማሳ ሄዶ ፈንቅሎ ገብቶ የገበሬው ማሳ እንደፈለገ ገልብጦ ይበላል እምብርቱ እስኪገለበጥ። ለገበሬው ለነገ ለሚቀጥለው ዓመት የሚዘራው ለዘር ብሎ ያስቀምጠው እህል ሳይቀር ይበላል። እሱን ነው ዛሬ የአማራ ህዝብ ወጥቶ በቃኝ